በዚህ ምስል ላይ የምናያቸው ሁለት ሰዎች የኢትዮጵያው መሪ መንግስቱ ኃይለማርያምና የደቡብ የመን ዴሞክራቲክ ሪፐብሊክ መሪ ፕሬዚዳንት አሊ ናስር መሐመድ ናቸው እና እኚህ ፕሬዚዳንት ከተመረጡ በአጭር ጊዜ ውስጥ ነው ወደ ኢትዮጵያ ለጉብኝት የመጡት። ሚያዝያ ውስጥ እንደተመረጡ ነው ታሪኩ የሚያሳየው። ግን በሰኔና በግንቦት አካባቢ ኢትዮጵያ መጡ ለጉብኝት እና በዛ ዕለት የተደረገ ክስተት ነበርና እሱን እንግዲህ ክስተቱን እንደሚቀጥለው እዚህ ላይ ለመዘገብ ይሞከራል። በዛ መካከል ግን የኢትዮጵያና የየመን ግንኙነት ሁለቱም ሶሻሊስት ርዕዮት ተከታዮች ነበሩ። ጥሩ ወዳጅነት ነበራቸው። ኢትዮጵያ በሶማሌ በተወረረችበት ሰዓት ኢትዮጵያን ለማገዝ ከመጡ ሀገሮች አንዷ የመን ናት። ምክንያቱም የየመን ወታደሮች መጥተው በምስራቁ ጦር ግንባር ላይ ከሶማሌ ጋር በነበረው ውጊያ ላይ ህይወታቸውን ሁሉ እስከ መሰዋት የደረሱ ነው እና ያን ያህል ትብብር ያን ያህል ወዳጅነት ነበራቸው። በተለይ ከዚህኛው ፕሬዚዳንት በፊት የነበረው አሁን እዚህ ጋር የምናየው ከዛ በፊት የነበረው ነው። ለመንግስቱ ኃይለማርያም በጣም አክብሮት ፍቅር እንዳላቸው ነው እንግዲህ ከፎቶው የምናየው። በዛን ሰዓት እንግዲህ በጊዜው በትክክል ጨምቀን ታሪኩን ማድናቅም ከምስሉ እንደምንረዳው አንዳንድ ቪዲዮዎችም ይህንኑ ይገልጻሉ። እንግዲህ በዛ ዕለት ምንድን ነው የተከሰተው? ፕሬዚዳንት መንግስቱ ኃይለማርያም እንግዳውን ፕሬዚዳንት ይዘው እየመጡ እያለ ወደ አብዮት አደባባይ አካባቢ የተፈጸመ ድርጊት ነው እና ይሄ አሁን ከመኢሰማ ጽህፈት ቤት በዛን ሰዓት መኢሰማ የሚባል ነገር አልነበረም። እዛ ጋር በሰንሻይን ቢልዲንግ ያለበት ነው። አሁን እዛ አጠገብ ከቀርከሃ የሚሰሩ እቃዎች የሚሸጡበት ቦታ ነበረ እና ዝም ብሎ ባዶ መሬት ነበረ። እዛ አካባቢ ሰዎች ተሰልፈዋል እንግዳውን ለመቀበል። ከቦሌ ጀምረው ነው የተሰለፉት። ግን እዚህ አካባቢ ላይ ያሉት ህጻናት፣ በእድሜ ገፋ ያደረጉ አረጋውያን ምናምን ናቸው እና ብዙም ሰው የለም፣ ሳሳ ያለ ነው እና እዛ አጠገብ በሚደርሱበት ሰዓት አንድ ክስተት ተከሰተ እና እንግዲህ እንደምታዩት ይሄ ሰው የእሳቸው መኪና ሲመጣ ጠብቆ ከኋላችን ሮጦ በመምጣት መኪናው ላይ ሶስት ድንጋይ ይመስለኛል ወረወረ። አንደኛው ድንጋይ ግን መኪናውን በመካከል ላይ ከሁለቱ መሪዎች የተቀመጡበት መካከል ላይ ያው አገኘው ማለት ነው። ግን ድንጋዩ ወደ ውስጥ ሰርጉዶ አልገባም፣ ውጭ ነው የቀረው። ከዛ ጠባቂዎቹ ማለት ፖሊሶች አጃቢዎቹ በቀጥታ መጥተው እሱን ነው ፒክ ያደረጉት። እዛ ጋ እኔና እዛ ለነበርን ሰዎች በጣም አስጊ ነገር ነበረ። ምክንያቱም ሁለታችን በቁመት ረዘም ያለንን፣ አንዱ ደግሞ ለእኔ አባት የሚሆኑ ናቸው። በጣም ሂውጅ ናቸው፣ በጣም ጎልተው የሚታዩ ናቸው። ግን ሰውየውን ነጥለው ማውጣታቸው እኛም ከስጋት ዳን ማለት ነው። እዚህ ጋር የምታዩቸው መኪናዎች ከዚህ አደጋ በኋላና ወይም ከዛ ፊትም ከነበሩ አንዳንድ አምሳያ ችግሮች የተነሳ እነዚህ መኪናዎች ክሬት አደረጉ። መንግስቱ ኃይለማርያም ለጉብኝት ለማንኛውም ጊዜ ከቤተ መንግስት ወይም ከቢሮቸው ሲወጡ በ5 ወይም በ6 በ7 መኪና ተመሳሳይ ወይ ላንድ ሮቨር ወይም ላንድ ክሩዘር ወይም ሬንጅ ሮቨር ይታጀባሉ። እሳቸው ያሉበትን ማወቅ አይቻልም። እዛ ውስጥ የሚቀመጡ ሰዎች የሚለብሱት ዩኒፎርም ነበር እንደሳቸው። ማንም ማንን አያውቅም። መኪናዎቹ ግን በጣም እየፈጠኑ ወደፊት ወደኋላ እያሉ ሰውን ያምታታሉ። ማወቅ አይቻልም። እስከ ዘመናቸውን እዛ በስልጣን ላይ እስከጨረሱ ድረስ በዚህ አይነት መልክ ነበረ ሲታጀቡ የነበረው። ወደ ሰውየው ልመልሳችሁና ሰውየውን ወሰዱት። ከመውሰዳቸው በፊት እዛ ፊት ለፊታችን በቃ የመቱት ምትና ሰውየው መቀጭን ነው፣ ኮሳሳ ነገር ነው። ጋቢ ለብሰዋል። እንዳያችሁ ምስሉ ተመሳሳይ ምስል ከኤአይ ያገኘሁት ነው እና ግን ሰውየው ማለት ይመስላል ነው። በጣም አድቅቀው ነው ይዞ በላንድሮቨር መኪና ውስጥ ጭነው የሄዱት። እንግዲህ ይተርፋል አይተርፍም እግዚአብሔር ነው የሚያውቀው። ከዛ ምት ከዛ ሁኔታ ይተርፋል የሚል እኔ ግምት የለኝም። እና እንግዲህ ይሄ ነገር ሀፕን አለ፣ ግን በሚዲያ ምንም ያልተሰማ ነገር ነው። ይህ እንግዲህ ታሪክ ለማስታወስ ያህል ነው እና እንደዚህም ነበረ ወይ ነው እንግዲህ እሳቸው ፕሬዚዳንት መንግስቱ ድንጋይ ሳይሆን ብዙም ከጥይትም ተርፈዋል። ብዙ ሙከራም ተደርጎባቸዋል።
ግን እዚህ ጋር ደግሞ የገጠማቸው ነገር ሌላ ከውጪ መሪ ጋር ሆነው ያው በአገር ላይ እንዲህ ነገር ሲፈጠር ትንሽ አሳፋሪም ስለሆነ ያው የተለየ ድርጊት ነው በማለት ታሪክ እንግዲህ ሰው ይህን ታሪክ እንዲያውቀው ብዬ ነው ይሄንን እዚህ ጋር ቪዲዮ ክሬት ያደረኩት። ከተመቻችሁ ላይክ ሼር አድርጉ።